የኔ ወንድም ሐዘን ውስጥ ነው ያለው አይደለ? አሁን እያዘንክ ነው። አሁን እየተጨናነክ ነው። የሆነ ውስጥህ የሚረብሽክ ነገር አለ። ግን ልንገርህ፣ አንተ ወድቀህ አትወድቅም። ወድቀህ አትወድቅም። ተሸንፈህ አትሸነፍም። እውነቴን ነው የምልህ። ስንቴ ህይወት ቀጥታለች። ስንቴ በስንት መከራ አልፈሃል። ስንት ነገር አጨናንቆሃል። አሁንም ስቲል እየተለወጠ እንዳልሆነ ይሰማሃል። ወንድም አለም ልንገርህ፣ ጊዜህ እየደረሰ ነው። በረከትህ እየቀረበ ነው። አሁን አንተ እየተፈተንክ ከሆነ ማለት ነው፣ ይህ ቪዲዮ እያየኸው ከሆነ በረከትህ በጣም ቀርቧል ማለት ነው። ሁላችንም በረከታችን እየቀረበ ነው። አሁን እንደዚህ ዓመት ተፈትኜ አላቅም። ልንገርህ፣ ይህ ዓመት በጣም የተፈተንኩበት ዓመት ነው። በጣም የተጨናነቅኩበት ዓመት ነው። የድሮ አዲክሽኖቼ እየተመለሱ ያስቸገሩኝ ዓመት ነው። ልንገርህ፣ በጣም 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 ግን በረከቴ እየቀረበ እንደሆነ እርግጠኛ ነኝ። ስትቸገርና ስትጨናነቅ ስቃይክ ሲበዛብህ በረከትህ ቀርቧል ማለት ነው። በራስህ ተስፋ እንዳትቆርጥ። እወድሃለሁ። ሁሉም ነገር ይስተካከላል። ያቺ የምትፈልጋት ፍቅረኛ፣ ያ የምትፈልገው ህይወት፣ ያ የምትመኘው ኑሮ እየመጣ ነው። እግዚአብሔር ደግሞ እንዴት አድርጎ እንደሚያስመጣልህ አታቅም። ብቻ አንተ ልብህን ስማ። ሁሌም ከልብ ጋር ግንኙነት ይኖርክ ወንድም አለም። እግዚአብሔር በዛ ነው መልእክት የሚልክልህና እወድሃለሁ ከልቤ ማለት ነው። ወንድማሞች ነን። እወድሃለሁ መባባል መጥፎነት አይደለም። እሺ አንተም እንደዛው ልትለኝ ትችላለህ፣ እኔም እንደዛው እልሃለሁ። በርታልኝ ነው አባ። ስሚኝማ፣ ራስሽን መውደድ ስትጀምሪ ለምንድን ነው ሰዎች የሚጠሉሽ? ራስሽን ማክበር ስትጀምሪ ለምንድን ነው ጉረኛ የሚሉሽ? መዘነጥ ስትጀምሪ ተበላሽተሻል ለምንድን ነው የሚሉሽ? ራስሽን መንከባከብ ስትጀምሪ አንቺ ሰዎች እየናቅሽ ነው ለምንድን ነው የሚሉሽ? ለምንድን ነው እኛን ትተሽናል የሚሉሽ? ራስሽ ላይ ፎከስ ማድረግ ስትጀምሪ። እነዚህ ሰዎች የለመዱት ነገር አለ። ራስሽን ስትንቂ ነው የለመዱት። ራስሽን ስትጠይ፣ ራስሽን ወደ ኋላ ትተሽ እነሱን ስታስቀድሚ ነው የለመዱት። ከነሱ ዝቅ ብለሽ መታየት፣ እሱን የለመዱት። እሱን የለመዱት። ከፍ ከፍ እንድታደርጊ አይፈልጉም። ገባሻ? ከነሱ ትንጥዬ በታች እንድትሆኚ ወይም ደግሞ ትንሽዬ እኩል እንጂ ከነሱ በለጥ አለቀልሽ። ጉረኛ መጥፎ ነሽ አንቺ፣ ለሰው ሐሳቢ አይደለሽ ምናምን። አረ በረዛ ገደል ይግቡ። እንደዚህ አይነት ሰው ህይወትሽ ውስጥ ካለ ማለት ነው ገደል ይግባ። ሰው ልንገርሽ፣ ቀናተኛ፣ ሐሜተኛ ሰው ይታወቅሻል። ደግሞ ልንገርሽ፣ ራስሽን ማስቀደም ስትጀምሪ ማለት ነው በዚህ በዛ ማለት ነው በቀልድ እያስመሰሉ ነካ ያደርጉሻል። የት አባታቸው ዝንጥ በይ አንቺ። ያንቺ መልስ ጭቅጭቅ አይደለም። ልንገርሽ፣ እንዳትጨቃጨቂ፣ እንዳትገቢበት። አያስፈልግሽም እንደዚህ አይነት ህይወት። ያንቺ መልስ ምንድነው? መዘነጥ ነው። ያንቺ መልስ ምንድነው? ራስሽን መንከባከብ ነው። ራስሽን መውደድ ነው። ራስሽን ማክበር ነው። ራሷ የምታከብር ሴት ደግሞ ሐሜት ውስጥ ገብታ መጨቃጨቅ ምናምናም የለችበትም። ስራዋ ላይ ፎከስ ታደርጋለች። አይምሮዋ ላይ፣ እግዚአብሔር ላይ ፎከስ ታደርጋለች። በቃ